ናርዶስ አብራም ባላለው የድልችቦ አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ነው። የወሳኝ ኩነት አድማጭ ቡድን አባል ከሰለጠንም በኋላ ለተማሪዎች የተለያዩ ግንዛቤዎችን ሰጠናል። ያው እኔ ለማህበረሰቤ ለሰፈሬ አካባቢ ላሉ ሰዎች ለጓደኞቼ በአጠቃላይ ላሉ ሰዎች በሙሉ የቻልኩትን የተማርኩትን ለማህበረሰቡ አባላት ተናግሬያለሁ። ለትምህርት ቤቱ ተማሪዎችም ከ1 እስከ 8 ላሉት ግንዛቤ ሰጠናል። በጭውውት መልክ በግጥም በመነባነብ በኢንተርቪው መልክም ለተማሪዎች ግንዛቤ ሰጠናል። ያው እኔ አሁን ወሳኝ ኩነት ልደት ብቻ ነበር የሚመስል። አሁን ደግሞ ፍችም አለ፣ ሞት፣ ጉዲፈቻም መዘገባል፣ አባትነትን በፍርድ ቤት ማወቅ፣ ልጅነትን መቀበል፣ እነዚህ ጋብቻም እንደሚመዘገብ ተረድቻለሁ። ያው ጥቅማቸው አንደኛው ዘመናዊነትን ለማምጣት ነው። ሁለተኛው ደግሞ ትክክለኛ የሆነ ዲቴል እድሜ ለማወቅ ያው የልደት ምዝገባ ይጠቅማል። ሌላው ደግሞ ለምሳሌ ልደትን ስናስመዘግብ አንደኛ ማንነታችንን ለማወቅ ማን እንደወለደን ለማወቅ ይጠቅመናል። ሌላው ደግሞ ሞት ነው። ሞት ውርስን ለማውረስ ይጠቅማል። ጋብቻ ደግሞ ከተጋቢዎች ወይም በመጋባታቸው ከሚሰጣቸው ጥቅም ተካፋይ እንዲሆኑ ያደርጋል። ሌላው ደግሞ ፍቺ ሌላ ሚስት ወይም ባል ሚስት ሌላ ባል ለማግባት ወይም ደግሞ ባል ሌላ ሚስት ለማግባት ይጠቅማል። የንብረት ክፍፍልን ህጋዊ በሆነ መንገድ ለመፈጸም ይጠቅማል። ከፍቺ በኋላ ለልጆች ቀለብ ለመጠየቅ ይጠቅማል። ምዝገባው ወሳኝ ነው የየኩነቶቹ